ሁሉን የሚችል ላይለየን ቃል የገባልን በደልንም አልበደልንም አብሮን የሚኖር ሲኖር ደግሞ የሚችል አባትም አምላክም ስላለን በተስፋ ደስ ይበላችሁ። እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ ካንተ ጋር እሆናለሁ፣ እኔ ከናንተ ጋር ነኝ የሚለው እግዚአብሔር የሰጠን ዋስትና ነው። በዚህ ሁልጊዜ እርግጠኛ መሆን እኔ ከናንተ ጋር ነኝ የሚለው እግዚአብሔር ከእኔ ጋር ነው ብሎ ማመን ተስፋ ማለት እሱ ነው። እግዚአብሔር አብሮኛል፣ እሱ ይጠብቀኛል፣ እሱ እጅ ላይ ነኝ ብሎ ማመን ሁሉን በሚችል በእግዚአብሔር ካህሊነት ላይ መውደቅ ነው፣ ራስን መጣል። የበጎቹን ጸጉሮቻቸውን እንኳን ቆጥሮ የሚያውቅ እረኛ ነው። የእናንተ የራስ ጸጉራችሁ እንኳን የተቆጠረ ነው ይላል። አያችሁ፣ ጸጉራችን ትርፍ አካላችን ነው። ግን ከእናንተ ትርፉ ነው የሚጣል ነገር የለኝም ነው። ሁሉ የኔ ገንዘብ ነው። የእናንተ ጥፍራችሁ ይሁን ጸጉራችሁ ይሁን የኔ ገንዘብ ነው። ቆጥሬ ሰፍሬ ይዛችኋለሁ። እንድትጠፉብኝ አልፈልግም፣ አሳልፌም አልሰጣችሁም። በእኔ እጅና በእኔ ጥበቃ ስር ትኖራላችሁ። እጁ ደግሞ ሁሉን የሚችል ነው። እግዚአብሔር እጅ ውስጥ ማደር እና አይለየኝም ማለት እሱ ውስጥ መኖር በጽላሎተ ረድኤቱ እንደሚጋርደን እረኛ ነኝ ብሏል አይደለም? እኔ እረኛችሁ ነኝ፣ እጠብቃችኋለሁ። እንደ አይን ብሌን ጠብቀኝ ነው። አይን በሽፋሽፍት ተጠብቃ የምትኖረውን ያህል ጠብቀኝ ነው። አንዲት ነገር ውልብ ስትል ከሽፋሽፍት ቀድሞ ላይን የሚደርስላት የለም። እንደዚያ ፈጥነህ ጋርደኝ ማለት ነው። ቅዱስ ዳዊት ሰው በእግዚአብሔር ጥግ እንዲህ ተጠግቶ ይኖራል።